እንግዲህ ኢየሱስ ክርስቶስ በብሉይ ኪዳን የሚለውን ቃል በሐዲስ ኪዳን ያለ ሰው ሲሰማ ማንኛውም ክርስቲያን ኢየሱስ ክርስቶስና ብሉይ ኪዳን አብሮ መሄድ ነገር አይመስለውም። ምክንያቱም የኢየሱስ ክርስቶስን ታሪክ የሚተርከው የመጽሐፍ ቅዱስ ክፍል ሐዲስ ኪዳን ብለን የምንጠራው ከማቴዎስ ከማርቆስ ከሉቃስ ወንጌል ጀምሮ ያለው ክፍል ነው። ግን ብሉይ ኪዳንን ጠቅሰን ስለ ክርስቶስ ልንናገር የምንችል መሆኑን በዚህ ትምህርት በሰፊው እናያለን። ብዙ ጉዳዮችን እንዳስሳለን ማለት ነው። እንግዲህ ብሉይ ኪዳንን በተመለከተ መጀመሪያ እንደው ማንሳት ያለብን ነጥብ ስለ ብሉይ ኪዳን ሊኖረን የሚገባ አመለካከትን ላይ ነው። አንዳንድ ሰዎች ክርስቲያኖች ሆነው ብሉይ ኪዳንን በጣም የሚጸየፉ ሰዎች አሉ። እንደውም አንዳንድ ሰዎች የሚያሳዩት መንገሽገሽ ብሉይ ኪዳን የጥንቆላ መጽሐፍ ሁሉ የሚመስላቸው አይነት የሌላ እምነት ተከታይ ወይም የማያምኑበት አምላክ የሚመለክበት መጽሐፍ እስኪመስል ድረስ ብሉይ ኪዳን ሲጠቀስ እሱ ብሉይ ኪዳን ነው ብለው በጣም የሚንገሸገሹ ሰዎች አሉ። አንዳንድ የመጽሐፍ ቅዱስ አታሚዎች እንደውም ብሉይ ኪዳንን ቶታሊ አውጥተው ከመጽሐፍ ቅዱስ ህትመት ለብቻ አዲስ ኪዳንን ብቻ አትመው የሚያሰራጩ አሉ። በየቦታው በነፃ የሚያድሉ አሉ። ጥሩ ነው ሐሳቡ። ግን ብሉይ ኪዳንን ማውጣት የሚለው ነገር ግን በጣም የተንሰራፋ ችግር ነው እና ከብሉይ የሆነ ጥቅስ ሲጠቀስላቸው እሱ ብሉይ ኪዳን ነው እሱ ያለፈበት ነው የሚል አይነት ነገር አለ። ቺን አስተሳሰብ ትንሽ ብንቃኛት ጥሩ ይሆናል ማለት ነው ለመግቢያ ያህል። እንግዲህ ብሉይ ኪዳን እና ሐዲስ ኪዳን ተብለው ይከፈሉ እንጂ በመጀመሪያ መጽሐፍ ቅዱስ ብለን የምንጠራ ሁለቱንም መሆኑን መርሳት የለብንም። መጽሐፍ ቅዱስ እንደምታውቁት ቤተ መጽሐፍት ነው። በውስጡ በጣም ብዙ መጽሐፎች አሉ። ጸሐፊዎቹ በጣም ብዙ ናቸው። በዘመን አይገናኙም። አብዛኞቹ ጸሐፍት አይተዋወቁም። ራሱ አብሮ በአንድ መድብል የሚቀመጥ መጽሐፍ እንደሚጽፉም አያውቁም ነበር ሲጽፉ። በወቅቱ ማተሚያ ቤት አልነበረም። በስክሮል በጥንታዊ ብራና ወይ በፓፒረስ በእንደዚህ በመሳሰሉት ላይ ነበር በጥንት ዘመን የሚጻፈው። ስለዚህ ያንን ጽሁፍ ጽፎ ያልፋል። የት ይድረስ አያስበውም። የተለያየ ዘመን ሰዎች ነበር የጻፉት። ከዚያ በኋላ ደግሞ ያንን የሚገለብጡ ሰዎች እየገለበጡት ነው ወደኛ የደረሰው። ከብራና ብራና ከጸሐፊ ጸሐፊ እንትን ያለ እና መጽሐፍ ቅዱስ ባለ ብዙ ታሪክ የሆነ መጽሐፍ ነው። ብሉይ ኪዳንና አዲስ ኪዳን ላይ ያሉ ጸሐፍት ደግሞ በሺህ ዘመናት ልዩነት የነበሩ ሰዎች ናቸው። በተለያየ ዘመን የተጻፈ መጽሐፍ ነው። በዚህ ምክንያት ነው እንግዲህ መራራቅ ስላለ የታሪክ መራራቅ ስላለ ሁለት መጽሐፍት አድርጎ የመረዳት ችግር ያለው እንጂ ብሉይና ሐዲስ በቤተክርስቲያናችን አስተምህሮ አንድ መጽሐፍ ናቸው። መኃልየ መኃልይ ዘሰሎሞን ላይ ጡቶችሽ እንዴት ያማሩ ናቸው የሚለውን የሰሎሞንን መዝሙር ቤተክርስቲያናችን ከምትተረጉምበት ትርጉም አንዱ ለቤተክርስቲያን ነው። የቤተክርስቲያን ጡቶቿ ተብለው የሚጠሩት ብሉይና ሐዲስ ናቸው። ስለዚህ ብሉይን ትተህ ሐዲስን ትተህ ብሉይን ማለት አንዱን ጡት ለይቶ እንደ መቁረጥ ነው የሚቆጠረው። ወተት የተባለው ከጡት የሚገኘው ወተት ደግሞ የእግዚአብሔር ቃል ነው። ተንኮል የሌለበትን የቃሉን ወተት ተመኙ ይላል አይደል ቅዱስ ጴጥሮስ። ስለዚህ ወተት ይባላል የእግዚአብሔር ቃል። ሁለት ጡቶች የሚባሉት ደግሞ ብሉይና ሐዲስ ናቸው። ስለዚህ ብሉይና ሐዲስን ለይቶ ማየት ማለት የአንዲትን ሴት ውበቷ የሆኑትን ጡቶች መሃል አንዱን ማስቀረት ማለት ነው። ብሉይ ኪዳንና አዲስ ኪዳን ይህን ያህል የተሳሰሩ ናቸው። ሌላው በጣም መረሳት የሌለበት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ ባስተማረበት ጊዜ መጽሐፍ ቅዱስን ጠቅሶ አስተምሯል ወይ ተብለን ብንጠየቅ አዎ ነው የምንለው። ማንኛውም ክርስቲያን ይህንን ያምናል። መጽሐፍ ቅዱስን ገልጦ አስተምሯል ክርስቶስ። ግን የማቴዎስ ወንጌልን አይደለም፣ የማርቆስ ወንጌልን፣ የሐዋርያት ሥራን አይደለም፣ የጳውሎስ መልእክትን አይደለም የጠቀሰው። ሁሉም የሐዲስ ኪዳን መጽሐፍት ክርስቶስ በምድር ላይ ባስተማረበት ጊዜ አልነበሩ። እንኳን ባስተማረበት ካረገ በኋላ እስከ 30 ዓመት ድረስ አልነበሩ። እስከ 300 ዓመት ደግሞ ለየብቻ የተጻፉት አንድ ላይ አልተሰበሰቡ። ስለዚህ መጽሐፍ ቅዱስ ብሎ ይጠራ የነበረው ክርስቶስ በብሉይ ኪዳን የተጻፉት መጽሐፍት ብቻ ነበረ። ሐዲስ ኪዳን የሚባለው መጽሐፍ የለም። ስለዚህ ሐዲስ ኪዳን ሲጠቀስለት እሱ ብሉይ ኪዳን ነው። ማነው ብሉይ ኪዳን ሲጠቀስለት እሱ ብሉይ ኪዳን ነው ያለፈበት ነው አልሰማም የሚል ሰው ክርስቶስ እያስተማረ እያለ ቢኖር ኖሮም አይሰማውም ነበር ማለት ነው። ምክንያቱም ክርስቶስ ራሱ ያስተማረበት መጽሐፍ ቅዱስ ነው። ብዙ ልንጠቅስ እንችላለን። በማቴዎስ ወንጌል ላይም እንደውም ገልጦ አገኘ ኢሳያስን መጽሐፍ ገልጦ አገኘ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል የሚል አነበበ ይላል። እንደውም ይችን በዜማ ብላ ደርስ ሲለኛ የቅዱስ ሚካኤል ልጅ ስለሆንኩኝ
ከሚካኤል ዜማዎች ወረቦች መሃል አንዱ ስለሆነ ወከሲቶ ረከበ ወከሲቶ ረከበ ሀበ ይብል እዜንዎሙ ለነዳያን ፈነወ ወከሲቶ ረከበ ሀበ ይብል ዜናዎሙ ለነዳያን ፈነወኒ ገልጦም አገኘ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል የሚለው እንግዲህ ቅዱስ ያሬድ የወሰደው ቀጥታ ከወንጌሉ ነው። ክርስቶስ መቅደስ ገባ ምኩራብ ገልጦም አገኘ። የኢሳይያስን መጽሐፍ አነበበ። ወከሲቶ ረከበ ገልጦ አገኘ ምን የሚል ዜናዎሙ ለነዳያን ፈነወኒ ለድሆች ልኮኛል የሚል ለድሆች ወንጌልን ሰብክ ዘንድ ልኮኛል የሚለውን የኢሳይያስን መጽሐፍ አነበበ ይላል። ስለዚህ ክርስቶስ ወንጌል አይደለም ያስተማረው፣ ወንጌል ገልጦ አይደለም ያስተማረው፣ ያነበበው ብሉይ ኪዳንን ነው። ከብሉይ ኪዳንም ነብዩ ኢሳይያስን በሙሴ የተባለው በገሌ የተባለው እያለ ደጋግሞ ክርስቶስ ያስተምር የነበረው ብሉይ ኪዳንን። ስለዚህ አንድ ሰው ብሉይ ኪዳንን መስማት አልፈልግም ሲል ክርስቶስን አይሰማውም ነበር ማለት ነው። ዘመን አመጣው እንጂ እዚህ ዘመን ላይ ያ ሰውዬ ድሮ ቢኖር ኖሮ ክርስቶስን ከሚተቹ ከሚቃወሙ ሰዎች አንዱ በሆነ ነበር ማለት ነው። ስለዚህ የመጀመሪያው ነው። ሐዋርያትም ሲሰብኩ ዞረው ቅድም እንዳነሳሁት የሐዲስ ኪዳን መጽሐፍት አልተጻፉም። እነ ቅዱስ እስጢፋኖስ በድንጋይ ሲወገሩ ወንጌል አስተምረዋል፣ ግን ወንጌል አልተጻፈም። የዛን እሱ ዘጸአትን እየጠቀሰ ሰብኮ ነው የተወገረና የሞተው። እነ ቅዱስ ጳውሎስ ሌሎቹም ብሉይ ኪዳንን ጠቅሰው ነው ያስተማሩ። ስለዚህ ብሉይ ኪዳንን ማጥላላት ማለት ሐዋርያትና ክርስቶስ ባስተማሩበት ዘመን ያስተማሩበትን መጽሐፍ ቅዱስ ማጥላላት ነው። ይሄ አንደኛው ነጥብ ነው። ሁለተኛው ብሉይ ኪዳን እና ሐዲስ ኪዳንን ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 17 ላይ ጥላና አካል ብሎ ይጠራቸዋል። ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው። አካሉ ክርስቶስ ነው ይላል፣ የክርስቶስ ነው ይላል። ስለዚህ ብሉይ ኪዳን እና ሐዲስ ኪዳን ያላቸው ግንኙነት የአካልና የጥላ ነው። ብሉይ ኪዳን ለሐዲስ ኪዳን ጥላው ነው፣ ሐዲስ ኪዳን ለብሉይ ኪዳን አካሉ ነው። እንግዲህ እያንዳንዳችን ጥላ አለ። ጥላ የሚኖረን ብርሃን ባለ ሰዓት ነው። ብርሃን ሲያርፍብህ ሰውነት ላይ ሲበራ የሰውነትህ ጥላ ደግሞ መሬት ላይ ያርፋል ማለት ነው። እንደ ጥላው አቅጣጫ ብርሃን ሲጠጋ የሚፈጠር ነገር ነው ሻዶ ወይም ጥላ የምንለው ነገር። ሐዋርያው ምንድነው ያለው? ሐዲስ ኪዳን አካል ነው፣ የክርስቶስ አካል ነው ሐዲስ ኪዳን። ብሉይ ኪዳን ደግሞ አሁን ላለው ለክርስቶስ አካል ጥላ ነው ይላል። ስለዚህ ብሉይ ኪዳን ጥላና አካል ከሆኑ አንድ ሰው ብሉይ ኪዳንን አልቀበልም የሚል ሰው ወንጌሉን ጥላ ቢስ ሊያደርገው ነው ማለት ነው። ጥላ አይኖረው። ለምን ጥላ ይኖረዋል እንደማለት። ብሉይ ኪዳንን የሚያጠቁ ሰዎች ደግሞ ጥላ ወጊ ሊሆኑ ነው ማለት ነው። ጥላ የሚጠሉ ሰዎች፣ ጥላ የሌለው አካል የለም። እኛ ግን ምን ያደርግልናል? አካሉ እያለ ጥላው ልትሉት የሚል ሰው ሊኖር ይችላል። መችስ እንግዲህ ሐዋርያ ምን አድርጎላቸው ነው ሲጠቅሱ የኖሩት? እኛ ምን እናድርግ? እነሱ ያደረጉትን ነው የምናደርገው። ክርስቶስ ብሉይ ኪዳንን ጠቅሷል። አካሉ እያለ ጥላው አያስፈልግም አይባልም። ጥላው ደግሞ ተራ ጥላ አይደለም፣ ትርጉም ያለው ማብራሪያ ያለው ጥላ ነው። እና ጥላ ግን የሚጎላው መቼ ነው? ብርሃን ሲቀርብ ነው። ብርሃን በጣም ሲቀርብ ጥላ ይጎላል፣ አካል ላይ ሲያርፍ ማለት ነው። ሐዲስ ኪዳን የተባለው መጽሐፍ ላይ፣ ወንጌል ላይ፣ መልእክት ላይ ብርሃን የተባለ ፀሐይ የተባለ ክርስቶስ ጎልቶ ሲያበራ የዛኔ ብሉይ ኪዳን ወለል ብሎ ታየን ጥላው ማለት ነው። ስለዚህ አንድ ሰው ብሉይ ኪዳን የማይገባው ክርስቶስ ስለራቀው ነው። ሐዲስ ኪዳን መጽሐፍ እያነበበ ብሉይ ኪዳን አይጠቅምም ካለ ከዚህ ሰውዬ ብርሃን ክርስቶስ፣ የጽድቅ ፀሐይ፣ እውነተኛ ብርሃን ክርስቶስ ርቆታል ማለት ነው። እኛ አሁን ሐዲስ ኪዳንን በደንብ መተንተን የምንችለው፣ ብሉይ ኪዳንን መተንተን የምንችለው ወደ ሐዲስ ኪዳን ንባባችን ብርሃን ክርስቶስ ስለቀረበ ነው። ስለዚህ በጣም ወሳኝ ነው። በሚገርም ሁኔታ የክርስቶስ ስሞች ብዙ ናቸው እንደምታውቁት። ኢየሱስ፣ አማኑኤል፣ መድኃኔ ዓለም እንላለን አይደለ? ጥቂት ስሞች አሉ። ከዛ ውጭ ግን በጣም ብዙ ስሞች አሉት። ሊቀ ካህናት ይባላል፣ የመስዋዕት በግ ይባላል፣ የማዕዘን ድንጋይ ይባላል። በጣም ብዙ ናቸው ስሞቹ። እንደውም ስሙ በዝቶበት ነው እግዚአብሔር በአጠቃላይ በመለኮቱ ስሙ ብዙ ነው። አንተ ግን አንተ ነህ አለ ዳዊት ብሎ ቢያጣ በቃ አንተ ነህ አለ።
ታዲያ ክርስቶስ ብዙ ስም አለው። አብዛኛዎቹን ስሞቹን ግን የምታገኛቸው ብሉይ ኪዳን ላይ ነው። ሊቀ ካህናትም የሚሆነው ብሉይ ኪዳንን ካወክ ነው። በግ የሚሆነው ብሉይ ኪዳንን ካወክ ነው። ብሉይን አጥፍተህ ግን ከአዲስ ብትጀምር ብዙዎቹ ታሪኮች ትርጉም ሊሰጡ አይችሉም። ይህንን መረዳት ያስፈልጋል። ሌላው አስርቱ ትእዛዛት የቀደሙ የኦሪት ሕግጋትን ወይም መጽሐፍትን የሚያቃልል ሰው ሌላው ያልተረዳው አስርቱ ትእዛዛት እኮ በእግዚአብሔር ጣት የተጻፈ ነው። በጣም ይገርማል። በእግዚአብሔር ጣት የተጻፉ አስርቱ ቃላት ናቸው እና አንዳንዴ የምንናገረውን ማናቅም እሱ ያለፈበት ነው የሚሉበት አንዳንድ ሰዎች በጣም ሲንገሸገሹ እግዚአብሔር በጣቱ የጻፈው ነገር ነው እንደዚህ የሚቃለለው። አንተ አሁን የምትወደው የምታከብረው ሰው የፈረመው ፊርማ የጻፈው ጽሁፍ እኮ ከሞተ በኋላ ካለፈ በኋላ ቀርቶ በቁምም እኮ ገሌ ፊርማው ጽሁፉ የእጅ ጽሁፉ እያልክ ትኮራል። የእግዚአብሔር ጣት እኮ ተአምር የሚሰራ ነው። ድንቅ ሲደረግ ይህ የእግዚአብሔር ጣት ነው ብለዋል ግብፃውያን። ክርስቶስም በእግዚአብሔር ጣት አጋንንትን አወጣለሁ ብሎ ተናግሯል። መለኮታዊ እኮ ኃይል ያለው ነው የእግዚአብሔር ጣት። እግዚአብሔር በጣቶቹ የጻፋቸውን አስርቱ ትእዛዛት ምንም ቢሆኑ እንኳን አትስረቅ፣ አትግደል፣ አታመንዝር፣ ግደል፣ አመንዝር እንኳ ቢሆኑ በእግዚአብሔር ጣት መጻፋቸው ራሱ ዝም ብለህ የምታጣጥለው ነገር አይደለም። ስለዚህ ብሉይ ኪዳን እንደዚህ የሚጣጣል መጽሐፍ አለመሆኑ ማስተዋል በጣም ያስፈልጋል። ብሉይ አሮጌ የተባለው ኪዳኑ ነው እንጂ መጽሐፉ አይደለም። መጽሐፍቱ የብሉይ ኪዳን መጽሐፍቱ የሚባለው የብሉይ ያረጀው ኪዳን የቀድሞው ኪዳን የተገባበት ታሪክ ያለባቸው መጽሐፍት ናቸው እንጂ ኪዳኑ ቢቀየርም መጽሐፍቱ ግን የእግዚአብሔር መጽሐፍ ናቸው። ይህንም በጣም መገንዘብ ያስፈልጋል። ብሉይ ኪዳን ሲጠቀስ ምን ያደርጋል ወይም አላስፈላጊ ነው የሚሉ ወይም የሚመስላቸው ሰዎች ይህ ጥላቻና መንገሽገሽ በቤተክርስቲያን ታሪክ ዝም ብሎ የተነሳ ነገር አይደለም። በነገራችን ላይ ገና ክርስቶስ ዞሮ ካስተማረ በኋላ ጀምሮ እሱን ተከትለው ያስተማሩ አባቶቻችን ሐዋርያት፣ ከነሱ በኋላ የተነሱ ሐዋርያውያን አበው የምንላቸው አፖስቶሊክ ፋዘርስ የሚባሉት ከነሱ ዘመን ጀምሮ ብዙ ችግር የገጠመው ጉዳይ ነው። በጣም ግን የሚያስደንቀው ዘመን ተቀይሮ ብሉይ ኪዳንን የሚጠሉ ሰዎች ስናይ የሰይጣን ስልት መቀየር በጣም ያስቃል። ለምን ካላችሁ የመጀመሪያዎቹ ሐዋርያት ስለ ክርስቶስ ሲሰብኩ ስለሱ ብሉይ ኪዳን ላይ ተጽፏል ወይ እያሉ ነበር አይሁድ የሚያሸማቅቋቸው። እስቲ ሙሴ ስለሱ ተናግሯል እንዲህ ብሏል እያሉ ወደ ኦሪት መጽሐፍት እየጠቀሱ ነበር የሚያሸማቅቋቸው የመጀመሪያዎቹን ክርስቲያኖች አይሁድ ማለት ነው። ከዛ አብራርተው አስተምረው ብሉይ ኪዳን ስለ ክርስቶስ እንደሚናገር ማስረዳት ቻሉ። ክርስትናው ተስፋፋ፣ እዚህ ዘመን ደረሰ። አሁን ደግሞ ያለው ብሉይ ኪዳን አያስፈልግም የሚል ደግሞ የዛ ተቃራኒ ማለት ነው። ሰይጣን ስልት እየቀያየረ ይመጣል ማለት ነው። ዞሮ ዞሮ ግን የመጀመሪያው መነሻ መርቅያን የተባለ መናፍቅ ነበር። መርቅያን እንግዲህ በኩረ መናፍቃን ሊባል የሚችል ነው። የቤተክርስቲያን የመጀመሪያ የተነሱ ከሃዲያን መካከል አንደኛው ነው። 85 ዓመተ ምህረት አካባቢ ነው የተወለደው። በመጨረሻ በ144 ዓመተ ምህረት የተወገዘ ሰው። ይህ ሰው የኖስቲኮች የሚባሉት ግኖስቲክ ምንላቸው በተለምዶ የነሱ አስተሳሰብ ያለው ሰው ነው። የእሱ ግን ትንሽ ለየት ይላል። ብሉይ ኪዳንን ይጠላ ነበር፣ አይቀበልም መርቅያን አንድ በሉ። ሌላው ከወንጌላት ደግሞ ሉቃስ ወንጌልን ብቻ ነው የሚቀበሉ፣ ሌሎቹን አይቀበልም እና መርጦ ይል ነበር። ሁለት አምላክ አለ ብለው ያምናሉ። የብሉይ ኪዳን አምላክ ሌላ ነው፣ የአዲስ ኪዳን አምላክ ሌላ ነው የሚል አይነት ትምህርት ነበረው። የአዲስ ኪዳኑን እቀበላለሁ፣ የብሉይን አልቀበልም፣ የዮሐንስ ራእይን አልቀበልም፣ ዮሐንስ ወንጌል አልቀበልም የሚል ሰው ነበር እና በዛን ዘመን ለነበሩት ለመጀመሪያዎቹ ክርስቲያኖች በጣም አስቸጋሪ ክደት ነበር። እንግዲህ መጀመሪያዎቹ ልብ አድርጉ፣ ቀጥታ ሐዋርያትን አግኝተው የካዱ አሉ። አሁን ሴሬንተስ የሚባል ከሃዲ ነበር። ሴሬንተስ ዮሐንስ ወንጌላዊ እያለ የዮሐንስ ራእይ ትርጓሜን በራሱ ተንትኖ ይሄ ነው ትርጉሙ ይል ነበር፣ ዮሐንስ በቁሙ እያለ ማለት ነው። እና ኧረ እንዲህ አይልም ሲለው አንተ ጻፍከው እንጂ ትርጉሙ አልገባህም የሚል ነበር። ድፍረቱ ማለት ለራሱ ለዮሐንስ። ከሱ የባሰው ደግሞ መርቅያን የተባለው በጣም ቤተክርስቲያን የፈተነ ነው። በመርቅያን ዘመን የነበረው ቅዱስ ፖሊካርፐስ ነው። በነገራችን ላይ ዮሐንስ ወንጌላዊ ሲያስተምር ያፈራቸው ደቀ መዛሙርቱ ልክ እዚህ የዮሐንስ ራእይ ላይ 7 አብያተ ክርስቲያናት አሉ አይደል? ለቤተክርስቲያን አለቃ እንዲህ ብለህ ጻፍ የሚል ከነሱ መካከል የሰርምኔስ ቤተክርስቲያን ሊቀ ጳጳስ የነበረው ፖሊካርፐስ ይባል ነበር። የዮሐንስ ወንጌላዊ ተማሪ ነበር። ፖሊካርፐስ ደግሞ ሄሬኔዎስን አፍርቷል። ዮሐንስ ፖሊካርፐስን፣ ፖሊካርፐስ ሄሬኔዎስን።
በፖሊካርፐስና በሄሬኔዎስ ዘመን ደግሞ የነበረው ከሃዲ መርቅያን ነበር እና በጣም ይፈትናቸው ነበር። እንደውም ፖሊካርፐስ አንድ ቀን አግኝቶት ሰማይቱ ፖሊካርፐስ መርቅያንን አግኝቶ መርቅያን መጥቶ ሰላም አለው። ብዙ ጊዜ ክደት ያለባቸው ሰዎች መቅለስለስ ያበዛሉና አቀፈው፣ ሳመውና አወከኝ ማን እንደሆንኩ ብሎ ጠየቀው። ፖሊካርፐስ ምን አለ? ውይ አውቄያለሁ፣ የዲያብሎስ የበኩር ልጅ አይደለ? በደንብ አውቄያለሁ አለው። እውነትም ያስብላል የዲያብሎስ የበኩር ልጅ። ምክንያቱም ከሱ በፊት እንደዛ አይነት ክደት በቤተክርስቲያን የፈጠረ ሰው አልነበረም። ምን ጠቀመን ካልን ቤተክርስቲያን ጥርት አድርጋ ሃይማኖቷን ለማስተማር ተገደደች። አንደኛ ብሉይ ኪዳን ክርስቶስን የሚገልጽ መሆኑን በብሉይ ኪዳን መጽሐፍት ክርስቶስን የማስተማር ዘይቤ ተጀመረ ማለት ነው። በነ መርቅያን ክፉ ጎረቤት ዕቃ ያስገዛል ይባላል እና በነ መርቅያን አይነት ከሃዲዎች ምክንያት አባቶቻችን በርትተው፣ አንዳንዶቹ በጣም የሚገርመው የዮስጦስ ሰማዕት ጀስቲን ዘ ማርቲር የሚባለው ትራይፖ የሚባል አይሁድ ጋር ይከራከር ነበር እና ለሱ መልስ ለመስጠት ብለው አብዛኞቹ የቤተክርስቲያን አባቶች የአይሁድ ረበናት ጋር እግር ስር ቁጭ ብለው መማር ጀመሩ እና ኦሪገንን የመሳሰሉ የአሌክሳንድሪያ ትምህርት ቤት መጨረሻው አላማረም እንጂ መጀመሪያው ሄዶ የጁዊሽን ትምህርት ተምሮ ከረበናት እግር ስር ቁጭ ብሎ ተምሮ ራሱን አዘጋጅቶ በዘመኑ የነበሩትን እንደ ሴልሰስ አይነት ፈላስፎች ጸጥ አሰኝቷል እና እነ ሄሬኒዮስ እነ ተርቱሊያን ጠርጡለስ ምንለው መድፈነ መናፍቃን ብሎ አጌንስት ሄረሲስ ወይም ደግሞ ክህደቶችን በመቃወም ሄሬኒዮስ ጻፈ። ከሱ በፊት ዮስጦስ ደግሞ የአይሁዳውያንን ክህደቶች የሚመለከት ጻፈ። መርቅያንን ግን በብዙ ጽሁፍ ነው ጸጥ ያሰኙት። እስከዚያ ጊዜ ድረስ ግን ብሉይ ኪዳንን እያጥላላ ክርስቲያኖችን እያሸማቀቀ የነበረ ሰው ነው እና የእሱ ትችትና ብሉይ ኪዳን ላይ የወረዱ ትችቶች ያንን የመዘዘ ሰይጣን በየዘመኑ ይጠቀምባቸዋል እና ይህን ትምህርት የምትሰሙ ሰዎች በተለይ ክርስቲያኖች የሆናችሁ አሁን ለምሳሌ በእስልምናው በክርስቶስ አምላክነት እስልምና አያምንም፣ ግን ስለ ብሉያት መጽሐፍት አይሳደብም። ባለመጽሐፎቹ ብሎ አክብሮ ይዛል። በእስልምና እንኳን የሚሰጠውን ክብር ያህል ክርስቲያኖች ሆነው ብሉይ ኪዳንን የማያከብሩ ሰዎች ማየት በጣም ያሳዝናል እና ዝም ብሎ ከኦርቶዶክሳውያን ጋር ለመበሻሸቅ ምናምን በሚል በእግዚአብሔር ጣት የተጻፉ መጽሐፍትን ማጣጣል አያስፈልግም። ሐዲስ ኪዳን ላይ ያሉትን የብሉይ ኪዳን ጥቅሶች መዘመዘ ብታወጣው በጣም ብዙ ገጽ ነው የሚጎለው፣ ትርጉምም ሊሰጥ አይችልም። የተጀመረ ታሪክ ነው። በብሉይ ኪዳን የተጀመሩት ናቸው ትርጉም ያገኙት እና ቤተክርስቲያናችን ሐዲስ ኪዳንን ያለ ብሉይ ኪዳን ነጥላ አታይም። በዚህ ምክንያት ነው ክርስቶስ በብሉይ ኪዳን ወደ ማለት የመጣ ነው። እንግዲህ ኢየሱስ ክርስቶስ በብሉይ ኪዳን በብዙ መልኩ ተገልጧል። አንደኛ በመጀመሪያ ቃል ነበረ እንደሚለው ቅድመ ዓለም የነበረ አምላክ ስለሆነ በቃልነቱ ዓለምን የፈጠረው እሱ ነው። ከፍጥረት ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። በመጀመሪያ የሚለው ቃል እኮ አንዱ የኢየሱስ ስም ነው። አልፋና ኦሜጋ እኔ ነኝ፣ መጀመሪያና መጨረሻ እኔ ነኝ ብሏል። ስለዚህ በመጀመሪያ በተባለ በልጁ ዓለምን ፈጠረ ማለት ነው። ስለዚህ ከፍጥረት ጀምሮ በአካላዊ ቃልነቱ ቅድምናው ስለምናምን በቃልነቱ አለ በብሉይ ኪዳን መጽሐፍት። ሁለተኛ በትንቢት ነው። መሲሁ ይመጣል፣ እንዲያረጋል፣ እንዲሰራል ብለው ነቢያት የተናገሯቸው ትንቢቶች በሙሉ የክርስቶስን መምጣት የሚያስረዱ ትንቢቶች ናቸው። በትንቢቶች ውስጥ አለ። ሌላው በታሪኮች ውስጥ ደግሞ በትርጓሜ የክርስቶስን ቅድምና እና የሚመጣ መሆኑን የሚያሳዩ ታሪኮች በጣም ብዙ አሉ። ታይፖሎጂ የሚባል የማመሳሰል በቤተክርስቲያናችን የትርጓሜ ስልት አንዱ ምሳሌና ትርጓሜ ነው እና በማመሳሰል በማስተያየት ብሉይ ከሐዲስ ክርስቶስን በብሉይ ኪዳን ታሪኮች ውስጥ ማግኘት ይቻላል። በዚህ ምክንያት ቤተክርስቲያናችን ክርስቶስን በብሉይ ኪዳን ውስጥ ትሰብከዋለች። የብሉይ ኪዳንን ታሪኮች ይሄ ክርስቶስን ይገልጻል እያለች ታብራራለች ማለት ነው። ሌላው ታስታውሱ ከሆነ ጌታችን ከሞት በተነሳበት ዕለት በዕለተ እሑድ ተስፋ ቆርጠው ወደ ኤማሁስ ወደምትባል መንደር የሄዱ ሁለት አርድእት ነበሩ ከ72ቱ አርድእት መካከል። እነዚህ ሁለት ሉቃስና ቀሌዮጳ ወይ ሉቃስና ኒቆዲሞስ ይላቸዋል የኛ ትርጓሜ። እና እነዚህ ሁለት ቅዱሳን በሚሄዱ ጊዜ ክርስቶስ ከመሃላቸው መጣ። እየጠወለጉ ደክሟቸዋል። ስልችት ብለው አዝነው ነው የሚያወሩት። ሲነጋገሩ ሲያይ ክርስቶስ በመንገድ እየጠወለጋችሁ ስትሄዱ ምንድን ነው የምትነጋገሩት ብሎ ጠየቃቸው። እንግዲህ ይሄ ለእነሱ ብቻ አይደለም። በነገራችን ላይ መንገድ ላይ የምናወራው ወሬ ሁል ጊዜ ክርስቶስ ሶስተኛው ነው እንደሚሰማ እንረሳዋለን። ሰው ስናማም ስናመሰግንም ስናነሳም ስንጥልም ይሰማና ምንድን ነው የምታወሩት ብሎ ጠየቃቸው። ሲጠይቃቸው ለኢየሩሳሌም እንግዳ ነህን? አልሰማህም?
በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው የምናወራው። ሰቅለው ገደሉት፣ እኛ ይቤዠናል ብለን ተስፋ አድርገን ነበር፣ ግን ይኸው ከሞተ 3 ቀኑ ነው አሉት። ይህን ጊዜ ይላል ስለ እርሱ በሙሴና በነቢያት የተናገሩትን መጽሐፍት ይከፍትላቸው ጀመር ይላል። ይከፍትላቸው ማለት መጽሐፉን ገለጠው አይደለም፣ ይተረጉምላቸው ጀመር እና ሰሙት። መጨረሻ ከኛ ጋር እደር አሉት። ገባ ክርስቶስ። እንጀራን ቆርሶ ሰጣቸው ይላል። እንጀራን ቆርሶ ሲሰጣቸው ልክ ሲቀምሱ ከእንጀራው አይናቸው በራ። እስከዛ በፊት አይነ ስውራን አልነበሩም። የልባቸው አይን ማለት ልክ አይናቸው ሲበራ ተሰወራቸው ክርስቶስ። እሱ መሆኑን አወቁ። ከዛ ምን አሉ? አኮኑ ይነድደነ ልብነ ወእንዘ ይርህቀነ በፍኖት ወእንዘ ይፈክር ለነ መጻሕፍተ። መጽሐፍት ሲተረጉምልን በመንገድ ላይ ልባችን ይቃጠላል ነበር ብለው ተናገሩ ይላል የኤማሁስ መንገደኞች። ክርስቶስ እዚህ ላይ የምናስተውለው ቆርሶ ሰጣቸው የተባለው የስጋው ደሙ ምሳሌ ነው። ስጋው ደሙ አይደለም፣ ምሳሌ ነው። ቆርሶ ሲሰጣቸው ተሰወረ ማለት ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል እና ልክ እነሱ ሲገባ ጠፋባቸው ከዓይናቸው ማለት ነው። ተዋሃዳቸው ማለት ነው። ለስጋው ደሙ ምሳሌ አድርጋ ቤተክርስቲያን ታነሳዋለች፣ ግን ስጋው ደሙ አይደለም የሰጣቸው። ከዚያ በኋላ የተናገረው ሁሉ ገባቸው። ክርስቶስ ልባቸው እስኪቃጠል ያደረሰ ምንድን ነው የነገራቸው? ሙሴ ኢየሱስ ክርስቶስ ብሎ የተናገረው ነገር አለ ወይ? ምንድን ነው? የብሉያት መጽሐፍት ክርስቶስን በጣም ይገልጡታል። በመጽሐፍ ቅዱስ የተጻፈ ቅዱስ ሄሬኔዎስ ምን ይላል? ቅድም ያነሳውላችሁ ለመርቅያን መልስ የሰጠው የፖሊካርፐስ ተማሪ የነበረው አባት መጽሐፍ ቅዱስን በንጹህ ልቡና ጸሎት አድርገ በትትና ሆነ ማለት ነው አተኩረ ካነበብከው እያንዳንዱ ጥቅስ ውስጥ ክርስቶስን ታገኘዋለህ ይላል። ሁሉም ቃል ውስጥ ይላል። እንግዲህ እሱ የደረሰበት እኛ ስላልደረስን ትርጉም ላይሰጠን ይችላል። ግን ቢያንስ በዚህ ትምህርት አቅማችን የሚፈቅደውን ሊቃውንቱ የጻፉልን ያህል ከጥንት አባቶቻችን ትርጓሜ ጀምሮ እየተመላለስን ክርስቶስን በብሉይ ኪዳን መጽሐፍት ውስጥ እናገኘዋለን። በብሉይ ኪዳን ታሪኮች ውስጥ እናየዋለን ማለት ነው። እንዴት መሰላችሁ? የብሉይ ኪዳን መጽሐፍት ላይ ያሉ ሰዎች ማለት ልክ አሁን ለመስቀል በቤተክርስቲያናችን ወይ በሀገራችን የሆነ ብሔራዊ በዓል ክብረ በዓል ምናምን በስቴዲየም በመስቀል አደባባይ ሲካሄድ በትርኢት መልክ ስዕል የሚስሉ ጽሁፍ የሚጽፉ ሰዎች አሉ። እነዛ የሚጽፉት ለምሳሌ የመስቀል በዓል ቢሆን መስቀል ኃይላችን ነው የሚል ጽሁፍ ወጣቶቹ ጽፈው ከሩቅ ስናይ መስቀል ኃይላችን ነው ብለን እናነባለን። ልጆቹ ግን እዛ ትርኢት ውስጥ ያሉት ልጆች መላይ ሁኑ ቀሌ ላይ ሁኑ የሚያውቁት ታሪክ የለም። ከዚች ጋር እዚህ ጋር ተራመድ ተብለዋል። የተራመዱትን ነው የሚያውቁ። ምናልባት መላይ ያለ ሰው ወዲህ ይዙ ፈቀቅ ቢል ሙሉ ያረጋት ይችላል፣ ቁል ያረጋት ይችላል፣ አያውቅም። በቴሌቪዥን ወይ ምናምን የተቀረጸውን ነው፣ ግን እኔ ያኛው ነኝም አይለይም። ሩቅ ያለነው ሰዎች ግን መስቀል ኃይላችን ነው ብለን እናነባለን፣ እንደነቃለን በስራቸው። የብሉይ ኪዳን ሰዎች ማለት እንደዛ ናቸው። ሩቅ ያሉ ሰዎች ናቸው። የራሳቸውን ህይወት ኖረው ነው የሞቱት። ግን እኛ ከሩቅ ሆነን ስናያቸው ክርስቶስን በእነሱ ታሪክ ውስጥ እናነበዋለን ማለት ነው። እነሱ የራሳቸውን ውሳኔ የራሳቸውን ነፃ ፈቃድ እንዲህ ማድረግ የፈለጉትን ሲያደርጉ ነው የኖሩት። ምንም የሚያውቁት ታሪክ የለም። ግን በእነሱ የህይወት ታሪክ ውስጥ እግዚአብሔር የልጁን መምጣት አስቀድሞ ጽፎ ነግሮናል ማለት ነው። እና በነቢያት ተናገረ የሚባለው ከትንቢቱ ከምሳሌው በተጨማሪ በእያንዳንዱ የብሉይ ኪዳን ታሪኮች ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን እናገኘዋለን። ለዚህ ነው ቤተክርስቲያናችን አሁን ሰሙነ ሕማማት የጌታ መከራ ነው፣ ግን ብሉይ ኪዳን ነው የምታነበው። ለምንድን ነው ብሉይ ኪዳን የምታነበው? ኦሪት በቃ ኦሪት ነው የምንወደው ማለት አይደለም። በእያንዳንዱ የኦሪት መጽሐፍ ውስጥ ክርስቶስ ስላለ ነው። እና እሱም በነበረ ዘመን አንብቦት የሄደው መጽሐፍ የኦሪት መጽሐፍት ስለሆኑ ነው።